ሰላም ሰላም ውድ የዚህ ቻናል ተከታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን በእንግሊዘኛ ማጥናት የሚለው ይሆናል ማለት ነው። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁት ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አድርጋችሁ እስከ መጨረሻው ድረስ ይዩት ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ካያችሁት በደንብ ትቀየሩበታላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን ከቸ እስከ ኘ ባሉት በእነዚህ በአራቱም ፊደላቶች እስከ ቤተሰቦቻቸው ድረስ አማርኛዎቹ ፊደላት በእንግሊዘኛ እንዴት እንጽፋቸዋለን የሚለውን ይዤላችሁ መጥቻለሁ። እንግዲህ እስከ መጨረሻው ድረስ አሳያችኋለሁ። ተከታተሉ። እንግዲህ በመጀመሪያ የአማርኛ ፊደላቶቹን በደንብ አድርጌ እቆጥራለሁ። ቀጥሎ ደግሞ ከታች ወይም ደግሞ ከስራቸው እንግሊዘኛ በእንግሊዘኛ እንዴት እንደተጻፉ ደግሞ ታያላችሁ ማለት ነው። ተከታተሉኝ። ቸ ቹ ቺ ቻ ቼ ች ቾ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ቾ ቺ ቼ ቻ ቺ ቹ ቸ። እንግዲህ እነዚህ ፊደላቶች በእንግሊዘኛ እንዴት ይጻፋሉ የሚለውን እናያለን ማለት ነው። እንግዲህ እዚህ ጋር ቸ ስንል ሲኤችኢ ይሆናል ማለት ነው። እንግዲህ እዚህ ጋር ቸ የምትባለው ፊደል በእንግሊዘኛ 3 የእንግሊዘኛ ሌተርስ ወይም ደግሞ የእንግሊዘኛ ፊደላት የያዘች ናት ማለት ነው። ስለዚህ ቸ ስንል ሲኤችኢ እነዚህ ሶስቶች በአንድ ላይ ቸ ተብለው ይጠራሉ ማለት ነው። እንግዲህ በድምጽ አንድ ናቸው ማለት ነው። 3 ፊደል ወይም ደግሞ 3 ሌተር ቢሆንም ደግሞ እነዚህ ደግሞ አንድ ድምጽ ናቸው። ስለዚህ ቸ ይባላሉ ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቸ ስንል ሲኤችኢ ከሆነ ቹ ሲኤችዩ፣ ቺ ሲኤችአይ፣ ቻ ሲኤችኤ፣ ቼ ሲኤችኢ፣ ች ሲኤች፣ ቾ ሲኤችኦ እንላለን ማለት ነው። እንግዲህ የቸን ቤተሰብ ካየነ ቀጣይ ደግሞ የየን ቤተሰብ እናያለን ማለት ነው። የ ዩ ይ ያ ዬ ይ ዮ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥራለሁ ማለት ነው። ዮ ይ ዬ ያ ይ ዩ የ። እሺ አሁን ደግሞ እነዚህ ደግሞ በእንግሊዘኛ እንዴት እንደተጻፉ እስኪ እንያቸው። የ ዋይ ኢ፣ ዩ ዋይ ዩ፣ ይ ዋይ አይ፣ ያ ዋይ ኤ፣ ዬ ዋይ ኢ፣ ይ ዋይ ዮ ዋይ ኦ ይሆናል ማለት ነው። እነዚህ ደግሞ የየ ቤተሰቦች ናቸው ማለት ነው። የየ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ ወደ ነ እንሄዳለን። ነ ኑ ኒ ና ኔ ን ኖ። እንግዲህ እዚህ ጋር ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ኖ ን ኔ ና ኒ ኑ ነ። እሺ እነዚህ ደግሞ በእንግሊዘኛ እንዴት ይጻፋሉ? ነ ስንል ኤን ኢ እንላለን ማለት ነው። ኑ ኤን ዩ፣ ኒ ኤን አይ፣ ና ኤን ኤ፣
ኔ ኤን ኢ ን ኤን ኖ ኤን ኦ እንዳለን ማለት ነው። እንግዲህ ቀጣይ ደግሞ ወደኛ እንሄዳለን። ኘ ኙ ኚ ኛ ኜ ኚ ኞ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥራለሁ ማለት ነው። ኞ ኚ ኜ ኛ ኚ ኙ ኜ። አሁን ደግሞ እነዚህን በእንግሊዘኛ እንዴት እንደምንጽፋቸው እስኪ እንመልከት። ኘ ጂኤንኢ ይሆናል ማለት ነው። ኙ ጂኤንዩ ኚ ጂኤንአይ ኛ ጂኤንኤ ኜ ጂኤንኢ ኚ ጂኤን ኞ ጂኤንኦ እንላለን ማለት ነው። እንግዲህ እነዚህ ደግሞ የኛ ቤተሰቦች ናቸው ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ከቸስ ከኛ ያሉት እነዚህን አራቱን ፊደላት በእንግሊዘኛ እንዴት ማጥናት እንደምንችል ወይም ደግሞ እንዴት መጻፍ እንደምንችል አይተናል ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።